መጽሐፈ ነገሥት ካልዕ ምዕራፍ 23 ንጉሡም ላከ፣ የይሁዳንና የኢየሩሳሌምን ሽማግሌዎች ሁሉ ሰበሰባቸው። ንጉሡም ወደ እግዚአብሔር ቤት ወጣ፣ ከእርሱም ጋር የይሁዳ ሰዎች ሁሉ፣ በኢየሩሳሌምም የሚኖሩ ሁሉ፣ ካህናቱና ነቢያቱም፣ ሕዝቡም ሁሉ ከታናሹ ጀምሮ እስከ ታላቁ ድረስ ወጡ። በእግዚአብሔርም ቤት የተገኘውን የቃል ኪዳኑን መጽሐፍ ቃል ሁሉ በጆሮአቸው አነበበ። ንጉሡም በዓምደ ወርቁ አጠገብ ቆሞ እግዚአብሔርን ተከትሎ ይሄድ ዘንድ ትእዛዙንና ምስክሩንም ሥርዓቱንም በፍጹም ልቡና በፍጹም ነፍሱ ይጠብቅ ዘንድ በዚሁም መጽሐፍ የተጻፈውን የቃል ኪዳን ቃል ያጸና ዘንድ በእግዚአብሔር ፊት ቃል ኪዳን አደረገ። ሕዝቡም ሁሉ ቃል ኪዳን ገቡ። ንጉሡም የካህናቱን አለቃ ኬልቅያስን፣ በሁለተኛውም ማዕርግ ያሉትን ካህናትን፣ በረኞችንም፣ ለበዓልና ለማምለኪያ ዐፀድ ለሰማይም ሠራዊት ሁሉ የተሠሩትን ዕቃዎች ሁሉ ከእግዚአብሔር መቅደስ ያወጡ ዘንድ አዘዛቸው። ከኢየሩሳሌምም ውጭ ከቄድሮን ሜዳ አቃጠላቸው፣ አመዱንም ወደ ቤቴል ወሰደው። የይሁዳ ነገሥታትም በይሁዳ ከተሞች በነበሩበት በኮረብታው መስገጃዎች በኢየሩሳሌም ዙሪያ ባሉ መስገጃዎች ያጥኑ ዘንድ ያኖሯቸውን የጣዖቱን ካህናት ለበዓልና ለፀሐይ ለጨረቃና ለከዋክብት ለሰማይም ሠራዊት ሁሉ ያጥኑ የነበሩትንም አስወገደ። የማምለኪያ ዐፀድንም ጣዖት ከእግዚአብሔር ቤት ወደ ኢየሩሳሌም ውጭ ወደ ቄድሮን ፈፋ አወጣው። በቄድሮንም ፈፋ አጠገብ አቃጠለው፣ አድቅቆም ትቢያ አደረገው። ትቢያውንም በሕዝብ መቃብር ላይ ጣለው። ሴቶቹም ለማምለኪያ ዐፀድ መጋረጃ ይፈትሉባቸው የነበሩትን በእግዚአብሔር ቤት ውስጥ ያሉትን የሶዶማውያንን ቤቶች አፈረሰ። ካህናቱንም ሁሉ ከይሁዳ ከተሞች አወጣቸው። ከጌባም ጀምሮ እስከ ቤርሳቤህ ድረስ ካህናት ያጥኑበት የነበረውን የኮረብታ መስገጃ ሁሉ ርኩስ አደረገው። በከተማይቱም በር በግራ በኩል በነበረው በከተማይቱ ሹም በኢያሱ በር መግቢያ አጠገብ የነበሩትን የበሮችን መስገጃዎች አፈረሰ። የኮረብታ መስገጃዎች ካህናት ግን በኢየሩሳሌም ወዳለው ወደ እግዚአብሔር መሠዊያ አይመጡም ነበር፣ ብቻ በወንድሞቻቸው መካከል ቂጣ እንጀራ ይበሉ ነበር። ማንም ሰው ወንድ ልጁን ወይም ሴት ልጁን ለሞሎክ በእሳት እንዳያሳልፍ በሄኖም ልጆች ሸለቆ የነበረውን ቶፌትን ርኩስ አደረገው። የይሁዳም ነገሥታት በእግዚአብሔር ቤት መግቢያ አጠገብ በከተማው አቅራቢያ በነበረው በጃንደረባው በናታን ሜሌክ መኖሪያ አጠገብ ለፀሐይ የሰጡትን ፈረሶች አስወገደ፣ የፀሐይንም ሰረገሎች በእሳት አቃጠለ። የይሁዳም ነገሥታት የሠሩትን በአካዝ ቤት ሰገነት ላይ የነበሩትን መሠዊያዎች፣ ምናሴም የሠራውን በእግዚአብሔር ቤት በሁለቱ ወለሎች ላይ የነበሩትን መሠዊያዎች ንጉሡ አስፈረሳቸው፣ አደቀቃቸውም። ትቢያቸውንም በቄድሮን ፈፋ ጣለ። በኢየሩሳሌምም ፊት ለፊት በርኩሰት ተራራ ቀኝ የነበሩትን የእስራኤል ንጉሥ ሶሎሞን ለሲዶናውያን ርኩሰት፣ ለአስታሮት ለሞዓብም ርኩሰት፣ ለካሞሽ ለአሞንም ልጆች ርኩሰት፣ ለሚልኮም ያሠራቸውን መስገጃዎች ንጉሡ ርኩስ አደረገ። ሐውልቶቹንም ሁሉ አደቀቀ፣ የማምለኪያ ዐፀዶቹንም ቈረጠ፣ በስፍራቸውም የሙታንን አጥንት ሞላበት። ደግሞም በቤቴል የነበረውን መሠዊያ እስራኤልንም ያሳተ የናባጥ ልጅ ኢዮርብዓም ያሠራውን የኮረብታውን መስገጃ ይህን መሠዊያና መስገጃ አፈረሰ፣ ድንጋዮቹንም ሰባበረ፣ አድቅቆም ትቢያ አደረገው፣ የማምለኪያ ዐፀዱንም አቃጠለው። ኢዮስያስም ዘወር ብሎ በተራራው የነበሩትን መቃብሮች አየ። ኢዮርብዓምም በበዓል ጊዜ መሠዊያ አጠገብ ሲቆም እነዚህን ነገሮች የተነባ የእግዚአብሔር ሰው እንደ ተናገረው እንደ እግዚአብሔር ቃል ልኮ ከመቃብሮቹ አጥንቶችን አስወጣ፣ በመሠዊያውም ላይ አቃጠላቸው፣ አረከሰውም። ዘወርም ብሎ ወደ ተናገረው ወደ እግዚአብሔር ሰው መቃብር ዓይኖቹን አቅንቶ ያ የማየው የመታሰቢያ ምልክት ምንድር ነው አለ። የዚያችም ከተማ ሰዎች ከይሁዳ ወጥቶ በቤቴል መሠዊያ ላይ ይህን ያደረግኸውን ነገር የተናገረው የእግዚአብሔር ሰው መቃብር ነው ብለው ነገሩት። እርሱም ተዉት፣ ማንም አጥንቱን አያንቀሳቅሰው አለ። እነርሱም ከሰማርያ ካወጣው ከነቢዩ አጥንት ጋር አጥንቱን ተዉ። በሰማርያም ከተሞች የነበሩትን እግዚአብሔርን ያስቈጡት ዘንድ የእስራኤል ነገሥታት የሠሩትን የኮረብታውን መስገጃዎች ኢዮስያስ አስወገዳቸው። በቤቴልም እንዳደረገው ነገር ሁሉ እንዲሁ አደረገባቸው። በዚያም የነበሩትን የኮረብታውን መስገጃዎች ካህናት ሁሉ በመሠዊያዎቹ ላይ ገደላቸው።
የሰዎቹንም አጥንት በመሠዊያዎቹ ላይ አቃጠለ፣ ወደ ኢየሩሳሌምም ተመለሰ። ንጉሡም ሕዝቡን ሁሉ በዚህ ቃል ኪዳን መጽሐፍ እንደ ተጻፈው ለአምላካችሁ ለእግዚአብሔር ፋሲካ አድርጉ ብሎ አዘዛቸው። እንደዚሁም ያለ ፋሲካ በእስራኤል ላይ ይፈርዱ ከነበሩ ከመሳፍንት ዘመን ጀምሮ በእስራኤልና በይሁዳ ነገሥታት ዘመን ሁሉ አልተፈሰከም። ነገር ግን በይሁዳ ንጉሥ በኢዮስያስ በ18ኛው ዓመት ይህ ፋሲካ በኢየሩሳሌም ለእግዚአብሔር ተፈሰከ። ደግሞም ካህኑ ኬልቅያስ በእግዚአብሔር ቤት ባገኘው መጽሐፍ የተጻፈውን የሕጉን ቃል ያጸና ዘንድ መናፍስት ጠሪዎችንና ጠንቋዮችን ተራፊምንና ጣዖታትንም በይሁዳ አገርና በኢየሩሳሌም የተገኘውን ርኵሰት ሁሉ ኢዮስያስ አስወገደ። እንደ ሙሴም ሕግ ሁሉ በፍጹም ልቡ በፍጹምም ነፍሱ በፍጹምም ኃይሉ ወደ እግዚአብሔርም የተመለሰ እንደ እርሱ ያለ ንጉሥ ከእርሱ አስቀድሞ አልነበረም፣ እንደ እርሱም ያለ ንጉሥ ከእርሱ በኋላ አልተነሣም። ነገር ግን ምናሴ ስላስቈጣው ነገር ሁሉ እግዚአብሔር በይሁዳ ላይ ከነደደው ከታላቁ ቍጣው ትኵሳት አልተመለሰም። እግዚአብሔርም እስራኤልን እንዳራቅሁት ይሁዳን ከፊቴ አርቀዋለሁ፣ ይህችንም የመረጥኋትን ከተማ ኢየሩሳሌምንና ስሜ በዚያ ይሆናል ያልሁትን ቤት እጥላለሁ አለ። የቀረውም የኢዮስያስ ነገር የሠራውም ሥራ ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? በእርሱም ዘመን የግብጽ ንጉሥ ፈርዖን ኒካዑ ከአሦር ንጉሥ ጋር ሊጋጠም ወደ ኤፍራጥስ ወንዝ ወጣ። ንጉሡም ኢዮስያስ ከእርሱ ጋር ሊጋጠም ወጣ። ፈርዖንም በተገናኘው ጊዜ በመጊዶ ገደለው። ከሞተም በኋላ ባሪያዎቹ በሰረገላው አድርገው ከመጊዶ ወደ ኢየሩሳሌም አመጡት፣ በመቃብሩም ቀበሩት። የአገሩም ሰዎች የኢዮስያስን ልጅ ኢዮአክስን ወሰዱት፣ ቀብተውም በአባቱ ፋንታ አነገሡት። ኢዮአክስም መንገሥ በጀመረ ጊዜ የ23 ዓመት ጕልማሳ ነበረ። በኢየሩሳሌምም 3 ወር ነገሠ። እናቱም አሚጣል ትባል ነበር። እርሷም የልብና ሰው የኤርምያስ ልጅ ነበረች። አባቶቹም እንዳደረጉ ሁሉ በእግዚአብሔር ፊት ክፉ አደረገ። በኢየሩሳሌምም እንዳይነግሥ ፈርዖን ኒካዑ በሐማት ምድር ባለችው በሪብላ አሰረው። በምድሩም ላይ 100 መክሊት ብርና 1 መክሊት ወርቅ ፈሰሴ ጣለበት። ፈርዖን ኒካዑም የኢዮስያስን ልጅ ኤልያቄምን በአባቱ በኢዮስያስ ፋንታ አነገሠ። ስሙንም ኢዮአቄም ብሎ ለወጠው። ኢዮአክስንም ወስዶ ወደ ግብጽ አፈለሰው፣ በዚያም ሞተ። ኢዮአቄምም ብሩንና ወርቁን ለፈርዖን ሰጠው። እንደ ፈርዖንም ትእዛዝ ገንዘብ ይሰጥ ዘንድ ምድሩን አስገበረ። ለፈርዖን ኒካዑም ይሰጥ ዘንድ ከአገሩ ሕዝብ ሁሉ እንደ ግምጋሜው ብርና ወርቅ አስከፈለ። ኢዮአቄምም መንገሥ በጀመረ ጊዜ የ25 ዓመት ጕልማሳ ነበረ። በኢየሩሳሌምም 11 ዓመት ነገሠ። እናቱም ዘቢዳ ትባል ነበር። እርሷም የሩማ ሰው የፈዳያ ልጅ ነበረች። አባቶቹም እንዳደረጉ ሁሉ በእግዚአብሔር ፊት ክፉ አደረገ።